ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች። ሁል ጊዜ የምወደው የማልሸለቸው በጣም የማልሸለቸው ምግብ ቢኖር እሱ ሾርባ ነው። ሾርባ የአትክልት ሾርባ ካሮት፣ ኮሳ፣ ድንች፣ ሽንኩርት፣ ነጭ ሽንኩርት፣ ማጅ ከዛ ደግሞ ዘይት በዘይት ፋንታ ኦሊቭ ኦይል ማድረግ ትችላላችሁ። በኩኪንግ ኦይል ፋንታ ኦሊቭ ኦይል ማድረግም ትችላላችሁ። ከዛ ውሃችሁን መጥኑ፣ ምክንያቱም ሲፈጭ እንዳይቀጥል ማለት ነው። ውሃችሁን መጥኑ። ለምሳሌ አንድ ካሮት፣ አንድ ኮሳ፣ አንድ ድንች፣ ሁለት ፍሬ ነጭ ሽንኩርት ወይንም ደግሞ ሁለት ካሮት፣ ሁለት ኮሳ፣ አንድ ድንች አድርጋችሁ ሁለት ወይም ሶስት ፍሬ ነጭ ሽንኩርት አድርጋችሁ ተቀቅሉታላችሁ። ሁሉንም አጣጥባችሁ ቆራርጣችሁ ማፍላት ብቻ ነው፣ መቀቀል ብቻ ነው። ከዛ ጨው ታረጉበታላችሁ። ልክ ሲበስል ፍጩት። እሺ ሲበስል ፍጩት። መጨረሻ ላይ ኮሪያንደር ልብስና በቅጦንስ ፓርስሊ ልብስና ኮሪያንደር ልብስ ካላችሁ ከትፋችሁ ለዋ ላይ ጣል ብታረጉበት በጣም ነው የሚያጣፍጠው። ለዲዛይንም በጣም ቆንጆ ነው እና በዚህ መልኩ ማዘጋጀት ትችላላችሁ። ለህፃናት ግን ስትሰሩ ዘይት አትጨምሩበት። ለአዋቂ ምንም ችግር የለውም፣ ግን ለህፃናት ዘይት ሳትጨምሩ በዚህ መልኩ ወፈር አድርጋችሁም መስራት ትችላላችሁ ማለት ነው። ስሩትና ቅመሱት። ከወደዳችሁት ላይክ ሼር አድርጉልኝ። አመሰግናለሁ።